ሰላም ሰላም ውድ የብላክ ስታር ቴክ ቤተሰቦች፣ ዛሬ እንግዲህ በስራ ላይ ያየሁትን በሌሎች ሙያተኞች ላይ ያየሁትን ችግር ነው ልናገር የመጣሁት። ብዙ ጊዜ ምን አስተውላለሁ፣ ኤሌክትሪሻን ተብለው የሚታዩት በሰፈር ውስጥ የሚገኙት ኤሌክትሪሻኖች ፒንሳና የሆነች ስክሮው ድራይቨር ይዘው በቃ እኛ ኤሌክትሪሻን ነን ብለው ያስባሉ። ግን አንድ ኤሌክትሪሻን ቢያንስ ሊያስፈልጉት የሚገቡ መሰረታዊ ነገሮች ምንድን ናቸው፣ የሚያስፈልጉት እቆች የሚለውን አሁን አሳያችኋለሁ ማለት ነው። እዚህ ላይ በቪዲዮ ላይ ፊት ለፊት የምታዩቸው ነገሮች የመጀመሪያው ዋናውና መሰረታዊ የሆነው ስክሮ ድራይቨር፣ ፍላት ካቻቢቴ እና አሜሪካ ካቻቢቴ የምንላቸው እነዚህ ሁለቱ ያስፈልጉናል ማለት ነው። ምክንያቱም ብዙ የምንፈታቸው ነገሮች ሶኬት ሊሆኑ ይችላል፣ ማንኛውም ነገሮች ልንፈታ የምንችለው በእነዚህ ስክሮ ድራይቨሮች ነው ማለት ነው። ሁለተኛ ከጎኑ ያለው ፒንሳ ማንኛውንም ኬብል ለመቁረጥ የሚያገለግለን ማለት ነው፣ ወይም ደግሞ ስፕላይስ በምንሰራበት ጊዜ። ሶስተኛ ገመድ መላጫ ነው። ይሄ ማንኛውንም ገመድ በቀላሉ እንድንልጥ፣ ፒንሳ ክርክር ያወጣብናል፣ ሊቆርጥብን ይችላል። ስለዚህ እቺ ዋየር ጋይድ ናት፣ በዛው ስፕላይስ ትልጣለች ማለት ነው። ሌላው ሶስተኛው በዋነኝነት የሚያስፈልገን ምንድን ነው? የስራውን የሁሉ ድርሻ የበላይ የሚወጣው መልቲሜትር ይባላል ማለት ነው። በስራችን ውስጥ የሚያጋጥሙንን ቮልቴጅ ትክክል መጥቷል ወይ፣ አምፒየር ወይም ደግሞ ኮንቲኒቲ ቼክ የምናደርገው በዚህ ዲቫይስ በመጠቀም ነው ማለት ነው። ስለዚህ መልቲሜትር ለኤሌክትሪሻኖች ዋናውና መሰረታዊ መሳሪያ ነው። ከዛ ባለፈ ደግሞ ሰጌቶ፣ ይሄ ኮንዲቶችን ለመቁረጥ፣ ኬብሎችን ለመቁረጥ፣ ትልቅ ኬብሎችን በጣም አስፈላጊ የሆነ መሳሪያ ነው። እንዲሁም ኬብላችንን ለመላጥ ደግሞ ብዙ ጊዜ ኬብል ቆዳውን ስንሰነጥቅ ከተር መጠቀማችን እጅግ አስፈላጊ ነው። ከዛ ውጭ ደግሞ ነገሮችን ሜዥር ለማድረግ ሜትር ግዴታ አስፈላጊ ነው። ምን ያክል ኮንዱት ምን ያክል ገመድ ይፈጃል የሚለውን በሜትር ለክተን ነው ልናቅ የምንችለው ማለት ነው። ሌላው ኤክስትራ ቢኖሩ ያስፈልጋሉ ብዬ ማስባቸው፣ ለምሳሌ ኮርኒስ ውስጥ በምንገባበት ጊዜ እንዲህ አይነት ላይት ያስፈልገናል። ራሱ ረዥም ገመድ ያለው ኮርኒስ ውስጥ ስንገባ በቀላሉ ሰክተ ነው ውስጥ ጨለማ ውስጥ ከመስራት፣ ስልክ ይዞ ከመስራት ነፃ የሚያደርገን መሳሪያ ማለት ነው። እንደምታዩት እንዲህ አይነት ላይቶች ገበያ ላይ ያሉ፣ እነዚህን ገዝቶ ይዞ እያንቀሳቀሱ ወይም ደግሞ አናቷን እንደምታዩት መስቀያ ያላት በመስቀል መጠቀም አስፈላጊ ነው ብዬ አስባለሁ። ሌላኛውና ደግሞ ዋነኛው እንደምታዩት እኔ 3 ድሪል እጠቀማለሁኝ። መብሻ፣ ይሄ ፓወር ድሪለው ብሎን ለመፍታት ለማሰር ነው የምጠቀምባቸው። ስለዚህ ቦክሶችን፣ ዲስትሪቢሽን ቦርዶችን ስናሰር፣ ሶኬቶችን ስናሰር በእጅ የምናስርበትን ረጅም ሰዓት በማስቀረት ፈጣን ስራ እንድንሰራ ያደርገናል። እንዲሁም አብዛኛው ላይቶች ፍሬሞች ምን በማድረግ ነው የምንሰቅለው ማለት ነው? በመብሳት ነው ማለት ነው። ስለዚህ የግድ ያስፈልጉናል። በተጨማሪ ለኮንቲኒቲ የሚሆን ከአንድ ክፍል ከብሬከር ቦክስ እስከ ሌላኛው ክፍል የሚደርስ ኮንቲኒቲ አንድ ገመድ ቢጠፋብን ከጫፍ አስረን ፋይንዲንግ የምናደርግበት ረዥም ገመድ ያስፈልገናል፣ ከማልቲሜትራችን ጋር የምንጠቀምበት ማለት ነው። ሌላኛው ስፖት ስንቀድ በሰጌቶ ምቀዱ አይቻለው፣ አይሆንም። ግዴታ ስፖት ሆሎችን ገዝታችሁ በደረጃ ከትንሽ እስከ ትልቅ አለ፣ እነሱን ለመጠቀም ጥረት ማድረግ ይኖርባቸዋል ማለት ነው። ሌላው ከቦክሳችን ሊጠፋ የማይገባው ዋነኛው ነገር ደግሞ እንደምታዩት ብሎኖችን እንዲህ ባንድ ላይ ስብስብ አድርጎ ያዘለን ማግኔት ብትይዙ ይመረጣል። ስራ ስትሰሩ ሁሌ ብሎን ጠፋን ከማለት ማግኔት ቆን ማስቀመጥ በጣም አስፈላጊ ነው ማለት ነው። አመሰግናለሁ። ውድ የብላክ ስታር ቴክ ተከታታዮች፣ እነዚህን ያሳየኋችሁን ዲቫይሶች እንዴት ውጤታማ በሆነ መልኩ መጠቀም እንችላለን የሚለውን ግሩም ቪዲዮ ሰራላችኋለሁ። እስከዛው ቪዲዮን በማየት ላይክ፣ ሼር በምታደርግ የምታበረታቱኝን ከልብ አመሰግናለሁ። እስከዛው መልካም ጊዜ